አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአህሊ ቤተሰቦች ሰላም ሰላም ብያለሁ። እንኳን ደህና መጣችሁ። ለአህሊ ቤተሰብ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት ነው። እንግዲህ ዛሬ እስኪ ወርቅ ስንት ገባ የሚለውን እና ደግሞ ስንት እንደገዛሁት ይሄንን ወርቅ ላሳያችሁ ማለት ነው። እንግዲህ ይሄ የአንገት ነው እንደምታዩት በጣም ቆንጆ ነው። እናም እንግዲህ ይሄ የአንገት ነው እንደምታዩት በጣም ቆንጆ ነው። ትንሽ ካሜራው አልስተካከል ብሎኝ ነው እንጂ በጣም ሀሪፍ ነው እንደምታዩት። እንደዚህ እጄ ላይ አድርጌ ላሳያችሁ። ይኸውላችሁ በጣም ቆንጆ ነው። እንግዲህ ወርቅ መግዛት ያው ብር እንደማስቀመጥ ነው የሚቆጠረው ማለት ነው። እና የሚገርማችሁ ነገር አሁን ይሄ 4.2 ግራም ነው። ነገር ግን የዛሬ 2 አመት ይመስለኛል የዛሬ 3 አመት አካባቢ 5 ግራም ወርቅ ማለት ነው 1800 ድርሃም ነበረ በዱባይ ማለት ነው። ነገር ግን አሁን ላይ በጣም ተወዶ እጥፍ ነው የጨመረው ማለት ነው። እጥፍ ነው የጨመረው እና ወርቅ ባለበት መግዛት በነገራችን ላይ በጣም ቆንጆ ነገር ነው እና እኔ በጣም በዛን ሰዓት አዝዤ ነበረ ግን ሊመጣልኝ አልቻለም። ግን በጣም ይቆጨኛል ማለት ነው። ምክንያቱም እጥፍ ነው የጨመረው እንደምታዩት። ይሄ ግራሙ 5 አይሆንም 4.2 ነው። ግን ቢሆንም ደግሞ ዋጋውም ይለያያል። ዋጋው እጥፍ ነው የጨመረው እና ወርቅ መግዛት በጣም ቆንጆ ነገር ነው ማለት ነው። እና ወርቅ ግዙ። እንደዚህ አይነት ማጫወቻ ወይም ደግሞ ቀለበት በምትገዙ ሰዓት ፈርጥ ያለው መሆን የለበትም። ምክንያቱም ፈርጥ ያለው ሲሆን እዚህ ጋር ፈርጥ ያለው ሲሆን ጥሩ አይደለም እና ሙሉ ለሙሉ ወርቅ የሆነ ነገር ግዙ። ቀለበት ላይ እንደዚህ ማጫወቻ ላይ ስገዙ እንደዚህ ሙሉ ለሙሉ ለምሳሌ ፈርጥ ያለው ቢሆንም ነገር ግን ሙሉ ለሙሉ ወርቅ መሆን አለበት። በኋላ ላይ ሲሸጥ እንዳያስቸግር ግራሙ ይቀንሳል። ለምሳሌ የጣት ቀለበት 3 ግራም ብገዙ ፈርጡ ወይ ሲቀነስባችሁ ወይ 2 ግራም ነው የሚሆነው ወይ ደግሞ 1 ተኩል ነው የሚሆነው። ስለዚህ ወርቅ ስገዙ ምን ጊዜም አንገትም ላይ ማጫወቻም ሆነ እንደዚህ ወይም ደግሞ ለቀለበት ፈርጥ የሌለው ግዙ ማለት ነው። ወርቅ ያልተሰራውንም ገዝቶ ማስቀመጥ ያው ገንዘብን እንደ መቆጠብ ይቆጠራል ማለት ነው። ምክንያቱም ገንዘብን ወርቅ ላይ ማስቀመጥ በጣም ቆንጆ ነገር ነው። እኔም ከረፈደን ይገባኝ ማለት ነው። እና ወርቅ ግዙ፣ ወርቃችሁን ግዙ፣ አስቀምጡ ማለት ነው። ላይክ እና ሼር ሰብስክራይብ አድርጉ፣ ቻናሉን አበረታቱኝ ማለት ነው። እና የዛሬ ስንት አመት የቀረጽኩት ቪዲዮ አለኝ ወርቅ ቤት እንትን ልላችኋለሁ፣ አስገባላችኋለሁ። እዚሁ ታዩታላችሁ ልዩነቱን ማለት ነው። እስከ መጨረሻው ድረስ ተከታተሉኝ ማለት ነው። አበረታቱኝ። አመሰግናለሁኝ። ተከታተሉ እስከ መጨረሻው። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ባለፈው ባቀረብኩት
የወርቅ ዋጋ በሰራሁላችሁ ቪዲዮ ላይ ብዙዎቻችሁ ጥያቄ ጠይቃችሁኛል። ስንት ነው የት ነው ምናምን ብላችኋል እና እስኪ ዋጋዎችን እያንዳንዳቸውን እነግራችኋለሁ ማለት ነው እና ተከታተሉኝ። ላይክ፣ ሰብስክራይብ፣ ሼር ለምታደርጉልኝ ከልብ አመሰግናለሁ። አሁንም አብሮነታችሁ ሊገፋችሁ አይለየኝ። ላይክ ሰብስክራይብ አድርጉኝ እና በጣም ነው የማመሰግናችሁ። ተከታተሉኝ። የእያንዳንዱን ዋጋ አሳያችኋለሁ ማለት ነው እና ተከታተሉ። ሀይ ማሽ ነው ይሄ ስንት ከመሀል 8800 80000 የእጅ አለው፣ የጣት አለው፣ የጆሮ እና የአንገት 8800 ብር ነው ይሄ ወርቅ ማለት ነው። 8800 ብር ማለት ነው። ባለፈው ዋጋውን አላወቅንም ምናምን ስትሉ ነበረ። አሁን ሰርቼ ላሳያችሁ ማለት ነው። እኔ ችግሩ ጣቴ ወፍራም ነውና ይቺ የጣቷ ናት። ዝም ብዬ ሳምፕል ላሳያችሁ ብዬ ነው። ይሄ አለ፣ ይሄ ሁሉም ማለት ነው። እንግዲህ ይሄ ወርቅ 8800 80,000 አይ ስንት እንደው ታውቂያለሽ? 8800 كم كله 200 ሺህ ማለት ነው። 30.32 ምን ለማለት እንደፈለገ አልገባኝም። ስንት ግራም እንደሆነ ይሄ ሙሉውን ማወቅ ፈልጌ ነበረ። ለሃላ ካም ግራም يعني كله آخر 30.32 32 جرام 32 جرام هذا آخر سرديتو 32 جرام 32 ግራም ነው። ሁሉም እዚህ ጋር ቶታሉ ማለት ነው። የሁሉም የዚህ ትክክለኛ ግጭቶኝ መቀነስ ያንተንም አለ የእጅ እንትን አለው እኮ አለው የእጅ አለው የእጅ ጣት ማለት ይሄ ማለት ሁሉም ኮምፕሊት ነው። የአንገቱ ይሄ ነው፣ የጆሮ ደግሞ ይሄ ነው። 8800 ብር ማሻአላህ ተባረከላህ። اوكي ما في لحاله هذا لحاله في حاله بس هذا ما في بس هذا خاتم ايوه انا اي موجود አሁን ነው አንድ ነው ያለው 1 ግራም 193 ግራም 1 ግራም 193 ብር የግራም ዋጋ ማለት ነው። የግራም ዋጋ ማወቅ ከፈለጋችሁ ማለት ነው። እና ይሄ ይመስላል። ምን ላሳያችሁ? هذا صغير في هذا عيار 22 22 اي 21 هذا اي ይሄኛው 21 ካራት ነው።
ብዙ ሰው ግን የጋብቻ ነው የሚፈልገው። هذا نفس فاطمة. ነይ እስኪ ቀርጪ ፈሪዳ፣ ነይ ቀርጪ ላስገባት። እሺ ደግሞ እኮ ወርቅ ያምርብኛል። እቺ كم جرام አለ? هذا 2.74 2.74 እስኒን 2 ግራም ከምናምን ነው 40 እንትን ማለት ነው። 2.4 ግራም 2.4 ሁለት ከግማሽ ደዘን ማለት ነው። ሁለት ዋጋውን እኮ አይደለም ግራም እኮ ሁለት ግራም አይዋ 2.74 ነው ይሄ ማለት ነው። كم هذا فلوس؟ እስኪ አንሺ ወጅሽ ታ 820 822 ብር እቺ ብቻዋን ማለት ነው። ጨምሯል ነው የሚባለው እንጂ ይገርማል። ጨምሯል። ቆይ እስኪ የሆነ ክብ ነበር ማፊ بس ما يرد هذا بس سيم هذا ما في هذا خالي كله يعني بدين لا هذا ما بتقول هذا اسمه ما الزواج هذا اسمه بس خاتم الزواج አሁን እቺ 800 ምናምን ብር ايوه አስገቢያቸው። ይሄ ትልቅ ነው። ውይ ለመጀመሪያ ጊዜ ትልቅ ነው። شوف هذا ደግሞ ሰብስክራይብ አድርጓችሁ ሰብስክራይብ አድርጉ። ላይክ ማድረግ አይተፈለ ይሄን ግን ጨባየች ሁልጊዜ ቀለበት መሞከር ገዝቶ የሚያመጣ ጠፋ። እኔ ባለፈው የሞከርኳት እቺ ነው። ባለፈው የሞከርኳት ላ እቺ አይደለችም። ወይኔ እንደታስረፍ ይባላል የማይገዛ ነገር خلي السبب ልክ ነው። ግን በነገራችን ላይ ውድ ቤተሰቦች ወርቅ ጨምሯል። እስኪ ይሄን ስንት እንደሚለኝ አያለሁኝ። እንደ ቀጠንኩ እንጂ ቀጠንኩ መሰለኝ። እነሱም ቀጥኜ ነው ወደ እነሱ ነው። ትልቅ ነው። كوري هو مشهور زود برش مشترين فوتين እንትን እኮ ነበር እየሸፈንሽ ነው ያለሽ ወላ አንቆት አንቺ ነሽ አቀራረብሽ ከፋታ ልዩ እንደዚህ እያደረኩና እኔ እንዳላስወግር ነው። ሰው ተጠይቅ ነው። እሺ አየሽው ይሄንን ከም هذا ከም هذا قياس اوكي እንደባለፈው ግን አይደለም። ያ ወፍራም አይመስለኝም እንደባለፈው ግን እስኪ የባለፈውን አይታችኋል። 535 500 كم هذا كم 500 غرام ذهب يالش هذا الجرام كم جرام كم كم جرام هذا عيار 18 سعر الذهب 160